ከዚህኛው ይሄን ስታወጣ እሺ እስቲ ሳይገባት ብለሽ እሺ አትበል እሺ ታመጣለህ ይሄን ከመምጣት በፊት ግን ወደዚህ ከሄደ መጀመሪያ ማስተካከል አለብህ ማለት ነው እሺ አቢቲ ይቤ ማቢ በዜ ርስቴ እንዲሁም ወዘተርፈ ዛሬ ሁላችንንም የሚያስፈነድቅ የምስራች ተገኘ ምስር ብላ ዘርሻ ምን ተገኘ የምስራቹ ከታ አካባቢ ነው የተገኘው ከባህር ማዶ ልጄ ሊመጣ ነው ማለት እኮ ነው ኧረ ተው እናንተ ሰዎች በሰው አትጫወቱ ተው እንዴ ዘርሻ ደግሞ ከባህር ማዶ አልክ እኮ ከባህር ማዶ ታዲያ ከእንዳልክ የበለጠ ምን የምስራች ከባህር ማዶ ብለሽ ምንጭ መጥቀስሽ አግባብ ነው ግን የእንዳልክ መምጣት ጉዳይ ሳይሆን ነገሩ ፈጽሞ ሌላ ነው ሌላ ተገኘ መፍትሄ ተገኘ ዘርዬ ደግሞ ትናገር ከሆነ ተናገር ያለበለዚያ ደሜን አታፍላው እሺ አዛልዬ ደግሞ ያንቺ ደም ችግር ሲፈጠርም ፈልቶ ለችግር መፍትሄ ሲገኝም ፈልቶ እኔ ምልሽ ያንቺ ደም ፈላት አፋፍ ላይ ነው እንዴ ያለው አባቢ ደም የምስራች ብላ ነገሩን ታንፏቅቋል እንዴ የምስራችነቱ አልፎ ይጠለዘና እጅ ይላልኩ ከመቆየት ብዛት እናንተ ልጆች ስነ ስርዓት አንተ ልክ አይደለም አባቢ ነገሩንስ ቢሆን ይዤ የመጣሁት እኔ ዘሩ ሞላ አይደለሁም እንዴ በግለሰቡ ላይ ሆነ እንጂ በሐሳቡ ላይ እኮ መሰለኝና አስተያየት መስጠት እችላለሁ አይደል ማለት ትነሽ እኔ ቅመም ኧረ ይቺ ልጅ አቺ ዝም በይ እኔና አባቢ ተግባብተናል አይደል እንዴ አባቢ አንተም ሐሳብህም ደህና ሰንብቱ መሄዴ ነው አዛልዬ ወዴት ነው አዛልዬ አይቻልም ተገኘ እኮ ነው ምልሽ አዛልዬ እሺ ምንድነው የተገኘው ተናገራ ይኸውልሽ ቅድም ሻይ እየጠጣን ከባሻና ከተካልኝ ጋር ቴሌቪዥን እናይ ነበረ ወንዱ ሴቱ ወጣት አዛውንቱ ይኸውልሽ በቀጥታ ያረጋግና ምግብ ጠናስጥልኝ ያረጋግና ምግብ ደህና ሰንብች ያረጋግና ምግብ ጤና ይስጥልኝ ያረጋግና ምግብ ደህና ሰንብች ምንድነው ትበላታ አዛልዬ መፍትሄ ተገኘ እኮ ነው ምልሽ እኮ መፍትሄው ለምኑ ነው ይኸውልሽ ብዙ በመብላት ጨጓራቸው ተለጥጦ ሆዳቸው ሰፍቶ ሰውነታቸው ያለልክ ሰብቶ በሽታ ላይ የጣላቸውን በይ አልኩ የሌሎችን ድርሻ በመብላት የገዛ ቤተሰቦቻቸውን የምግብ ዋስትና ስጋት ላይ የጣሉትን ሁሉ በይ አልኩ ጨጓራን አንድ ነገር ማድረግ አለብን ብለው በተነሱ ሳይንቲስቶችና የሕክምና ጠበብቶች ጨጓራን ቀንጥቦ በመጣል ማስጠበብ ተቻለ ወይ እንደው እስከዛሬ እኮ ብቻዬን ነኝ ነበር ዘሩ እኔ ያዛለች ወልዱ እያለሁ ነው አንተ ብቻዬን ነኝ የምትለው አዛልዬ አንቺ እኮ ለሚስትነቱ ነው በህሉ ጉዳይ ግን ብቻዬን አይደለም እንዴ ቀጠልደም አንስለ ኖርኩት አዎ ብቻዬን ነኝ እል ነበር ለካ የዓለም ሳይንቲስቶችና የሕክምና ጠበብቶች በሙሉ ከጎኔ ነበሩ ሰበር ዜናውን የሚያቀርቡላችሁ አቶ ዘሩ ሞላ አንቺ ጋዜጠኛ አንቱ አይባልም ዜናው ይቀጥላል ከወደ ሀገር አሜሪካ በተገኘው ዜና መሰረት ጨጓራን በማጥበብ በቀን የተወሰነ ግራም ምግብ እንዲበሉ ማድረግ ተቻለ ጊነስ ቡክ ኦፍ ሪከርድስ ላይ ተመዘገበ በሚለው ሐሳብ ግን ፈጽሞ አልስማማም እንዲያባቢ ዜናው ነው አንቺ ዝም በይ ካቆመበት ይቀጥላል እንዴ ዘመኔን በሙሉ ሰርቻ ያፈራሁትን ንብረት ትርፌን የመሰለ ነቀዝ ጥሎብኝ እህሌን ውድም ያደረገችብኝ የኔ የዘሩ ሞላ ስም ነው ወይስ የሱ ስም ነው መመዝገብ የነበረበት ታልታላችሁ እንዴ አሎ ማቲ ይኸውልሽ ያንን ይበቃልን ከገባበት ጉድጓድ ገብተሽ ይዘሽው ሁለታችሁም በአስቸኳይ ወደ ቤት ብትመጡ ምስጋናችን እጅግ ላቅ ያለ ነው እኔና አዛሩ አድርግ እንግዲህ አድረስ ይለጥቂ ዛሬ ዛሬ ምሽት
አጠቃላይ ስለቂዋ ያነብ እንኳን ያትርብሽ እዛ አታኛሽበት ኮለሻሽም ዛሬ ምሽት አጠቃላይ ስብሰባ ዛሬ ደግሞ ምን አገኛችሁ እያነበብን አዎ መነጽርሽን አወጣሽ ጎሽ እንደዛ ይሻላል ደግም አድርገሽ ጉረሽበትና በደንብ ይነበብልሻል አይ እኔ ፈረንጅኛ እንጂ ለአማርኛ ብዙም ቁብ የለኝ ከልጅነቴ ጀምሮ እንግሊዝኛ እንጂ አማርኛ ይነበብልኝ ተርፈኝ ለምን ስለቂ ነይ እንድንገርሽ ምን እንደሚል ናቴ ይሉሽም ባልሰማሽ ገበያ ባልወጣሽ እስቲ አይባልም ተው ትርፍዬ ወይ ምን እንደሚል አውቀሻሽ ምንድነው የሚለው ሻሽዋ ከዛሬ ጀምሮ በቤት ውስጥ ምግብ ታንድ ጊዜ በላይ እንዳይቀርብ አሳሳቢ አዛሉና ዘሩ አስፈጻሚ ሻሽቱ አጋሽ ተከደከ ደሞ እንዲህ ተጀመረ ባለ ኖርናታ ኖርናታ ወደ አገር ቤት አሳፍሩኝ ምን ሆንሽ ደግሞ በቃ ገርስ እና ከበቃሽ ለምንድን ነው የምትገምጪው አሳኑ ይሄ ነገር መረጃው አፈትልኮ ወጥቷል ማለት ነው ኧረ ተው አሃ ከባህር ማዶ የተባለው የትርፌ ጉዳይ ነበረ ይገርምሻል እኔ በምን መነጽር እንዳዩዋት አላቅም CNN ላይ እኮ አቅርበዋት ነበር ነውቴ ምን ነው ትርፍዬ ምንድነው የከፋሽ እንዴ ምን ነው ትይ እንዴ ይደረጋል እንዴ ምን አጠፋው ለምግብ ያለኝን ፍቅር እያወቃችሁ እንዲህ ማድረጋችሁ በጣም አዝኛለሁ እንዴ አሁን ክልከላ ስስትም ወደ ሌለበት ወደ ሀገር ቤት አሳፍሩኝ በቃ ወይ ነው እንዴ ወይ ትርፍዬ አይዞሽ እናቴ አይክፋሽ ደግሞ እኮ ገና ነው አይደል ደግሞ ፈቃድሽ ሳይጠየቅ አንቺ እሺ ማለትሽ ሳይታወቅ ምንም ነገር አይደረግምሽ እንዴ መች ተጠየቅኩና ያው ተለጠፋለል እንዴ መች ተጠየቅኩ አረተይ ትርፌ አረተይ ምግብን እንዲህ አታሰቃዩ ተይ ትንሽ ታገሺ ከዛ በኋላ ግድ የለም መፍትሄ አለ እንዴ አልታገስም እንዴ ምን ብላችሁ ነው የለጠፋችሁት ካሁን ጀምሮ እዚህ ግቢ በቀን ከአንድ ጊዜ በላይ መብላት ክልክል ነው ማለት ምን ማለት ነው አደጋለው ማን ነው እንደዚህ ያለው ሻሽናታ ያው ለጥፋለች ድግፍ አይሆንባችሁም እንዴ ልንገርሽ ግፍስ ያላግባብ እንዲህ ዳቦውን ማጨድ ነው አቤት የጡር የተደገሰልሽን አላወቅሽም በይጅብኝ አሁን ከፊቴ እኔ ቁርጤን ካልነገራችሁኝ ከዚህ ቦታ ልትለቃለንም ኦ ማይ ጋድ አንቺ ይጅብኝ ከፊቴ እንዴት ነው ነገር እንዴት ነው የምታየው እንጂስ ትርፍዬ አውቃ ነው ሻሺ ስትጫወትብሽ ነው እሺ ዝም በይ ሻሺ ስትቀልድብሽ ነው እኔ ላይ አው ኖርና ጠገባችኋ ተጠገባ አይደለም ምንድነው ነው አዛሉ ወደሽ አይደለም ለካ ደሜን አታፍሉት የምትዩ ምንድነው ምን ሆናችሁ ነው ቆይ ምንድነው የተፈጠረው ቆይ እኔ ተሰው እንዳታፈጠርኩ ሰው እንዳለው ሁሉ ወማይ ጋድ ብላ ትሰድበኛለች እንዴ አሁን እንደው ምን ታመጫለሽ ወማይ ጋድ Oh my God!
ኦ ማይ ጋድ አቀረባካችሁ እንዴ አሁንም ትላልቆቹ ሰዎች ፊት ኦ ማይ ጋድ ምንድነው እንዴ አንተ ብልግና እንዴ ሁሉት ማጋሽ እኔ ነው አዚ ቤት ሌላ ጋሽ አለ እንዴ እሺ ምን ፈልገህ ነው አዩ ጋሽ እኔ ነው ወራኑ ሶሶ የዛሬ ይኸውልህ እኔንም እንዲህ ነው እርርድብ የምታረገኝ እኔ ነው እዚሁ ጀመርከኝ ማሳሰቢያ ማንም ሰው እንዳይወጣ በሩን ጠንቀቅ ነቃ ብለህ ጠብቅ አንዳንዶቹ ውሳኔው ያስበረገጋቸው ሮጠው ሊያመልጡ ይችላሉ አራንዲትም ቡልፊት የሚለለ ጥሩ እንግዲህ አንዳንዶች ይጣል ይላሉ አንዳንዶች ይቆረጥ ይላሉ አንዳንዶቹ ደግሞ ይጥበብ ይላሉ አረ ይጀምገግም የሚሉ አሉ እኔ ግን ይውጣ ነው ማለት ወይኔ ጉዴ ይውጣ ቆይሱ ሶቶ ማን ሊመጣ ነው እንደጋሽን ሶቶኛ ነው እንደ ነገር ባፊ ስነስርዓት ብዬሻለሁ ወይኔ ጉዴ ምን ተቆማ ነው ተቃውሞ ነው አስተያየት ነው መገረም ነው ምንድነው መልቲ ሲስተም ነው አባብዬ በማንኛውም ቦታ ተጠቀምበት ዘሩ አንተም ቶሎ ጀምር እንጂ አንቦረቀቀው እኮ አባባ አረጋዋለሁ እንደሱ ይሻላል ጥሩ አርስቱን የተርፌ ሆድና የምግብ ሰብል በሚል ያዙ አው እንዴ የተርፌ ሆድ እኮ በዚሁ ከቀጠለ አይደለም ለኔ ለዘሩ ሞላ ለአንድ ግለሰብ ቀርቶ ለሀገር ማስቸጋሪና አስጊ ነው የሰማችሁት እንዳለ ሆኖ ላልሰማችሁት ግን አሪፍ ዜና አለኝ ምንድነው ጋሽ ይንገሩ ነው አሬ ምስራች ብላችሁ ልትይዙት የተርፌን ሆድ በተመለከተ ከበለጸጉት አገራት ሾልኮ የወጣ ኢንፎርሜሽን አለ ምን ይሄ እኛ ሀገር መግባቱን እንጂ እንደዚህ እንደ ተርፌ ጨጓራቸው ሰፍቶ ያስቸግራቸው ጨጓራን ቆርጦ በማውጣት ማጥበብ ተቻለ አሁን ገና ተቀለደ አሁን ዳኛቸው ነው ጨጓራ የሚያጠበው ዳኛቸው ደግሞ ማን ነው ሀገብሩ ሱቅ በላይ ያለው ልብስ ሰፊ ጋሽዬ እሱ እኮ ነው ቀሚስ ነሽ ሱሪ ነሽ ያጠባል ወሽመጥ ያስገባል ያሳጥራል ይለጥፋል እንዴ ጋሽዬ ሰው ሁሉ በልኩ እየገዛ መሰሎት እንደሚለብሰው አይደለም እኮ የሰፋውን እያጠበበ የረዘመውን እያሳጠረ እኮ ነው የሚለብሰው አረ ጠላቴ ጥበብ አረ የማይበጀኝ ድህነት ይቆረጥ እኔ ምን ቦጣኝ እኔ ግን አባቢ አይደለም ማስቆረጥ ማስወጣት ብቻ አስወጣዋለሁ ከዛ በኋላ እኮ ወጪ ገንዘብን መቀርቀር ነው በቃ ኧረ እባክህ ጅል ኖሮ ካልበላበት ራሱ ገንዘቡን ልበላው ነው አነከተው እንዴ ተቆረጠም አልተቆረጠም ተጠበበም አልተጠበበም ወጣም አልወጣም ያው የትርፌ ጨጓራ አይደለም ይሁን ጥሩ እስካለውበት ድረስ ግን ምናምን ልቀማምስበት ለይተመለስ ቁጭ ጋሽ ሻይ ሰዓት የለም እንዴ ወይ ካልሆነ እዚህ ሱቅ ልሄድና ትልቅ ድፎ ዳቦ ገዝቼ ልምጣና ቁርስርስ አርገን እናድርጋት ወይ አዎ ጋሽ ይሄ ደግሞ ቆንጆ ሻይ ላይ አረ ቆንጆ ሻይ ታፈያለሽ አዎ ጋሽዬ ቦምብ የሆነ ሻይ ለድፎ ዳቦ ማባል ትበይ ለኔ ግን አባቢ ዳቦ ከሚሆን የሆነ ቀለል ያለ አፍ ላይ ኮርሸም የሚል ኩኪስ ነገር ቢሆን ይመቸኛል ለኔ ደግሞ ኬክ ወይ አይስክሪም ለኔ ግን አባቢ ገንዘቡ በጥሩ ይሻለኛል በጥሩ አንተስ አሃ ምን ሻዩም ተገኘ ቆንጆ ነው ዳቦም ሸጋ ነው ኩስኪስ ሁሉ ያለችው ጥሩ ነው ደግሞ ያችን በሌላት የተናገረችው ተገኘችስ ጥሩ ነው ፍራንካውን ደግሞ በጥሬው ተገኘ አሸጋ ነው ጋሼ ዛሬ ምን ነው እኔ ነው አላልክም አሃ ሻይ ዳቦ ኩስኪስ ደግሞ በሌላት የተናገረችው ደግሞ ያለ ደግሞ ከዘም በጥሬው ተገኘ እንዴት እኔ ነው ላለው ስልቻ ሆድ ሁሉ ይሄ ስብሰባ ካልተቋጨ ማንም ሰው እህል የሚባል ነገር አይቀምስም እንዴ አባቢ ስብሰባ ነው ሱባኤ ነው ሁለቱም እንዴ ስብሰባው ያላለቀ እንዶ ሌሎቻችን በረሃብ እንለቅ እንዴ እኔ አሁን ያልቀልብቱልኝ ጊዜ እንጂ መቼ ለማለት ሲቄሳ ይዝቀመጥ ነበር እንደውም እጄ ቀማምስ ከማንም ሰው እንዳይወጣ ብያለሁ አበሽ እሺ እንደማሽና ፈለግ ሽምን ተራለች አጥያስሻል በማናት በሽንት ሰበብ ሊበላ ሞት በይብናች ለዛ እንዴት ነው እንዴ እኔ እኮ ጥይት ካልኩ አልሹ ከዛ እስኪ ራሱ ይሰማጥኩ
ስብሰባ ላይ ነን ስብሰባ አታውቅ ስብሰባ የምን ፊርማ እንዴ ያበሉማ ሰው የሚሰበሰበው በአበል በመንቦይ ነው በሻይ አይደል እንዴ ምን ስለሆነ በነፃ የሚሰበሰበው አንተ ስብሰባው በጨበጣ ነው ብለህ እንዳታስብ አረባክ ማንም የተጨባበጠ የለም ዝም ብለን የተሸከፍነው አሁን ግባ ተቀላቀሉ ይላል ጥሩ አሁን ሐሳብ መስጠት ይቻላል የትርፌ ጨጓራ ይውጣ ይጥበ ይጣል አመሰግናለሁ እኔ ይውጣ ነው የምለው ከዛ ለእያንዳንዳችን እኩል ይካፈል የሚፈልግ አውጥቶ በትርፍ ይቸብችበው የማይፈልግ ደግሞ እስኳዱ ሰፋ እንዴ ቤንች አርገው እኔ ግን ጋሼ ይውጣ ባይኔ እንዴ እኔ እኮ ሰርቼ እንዳልሰራው ለፍቼ እንዳልለፋው እጄ ሰባራ ያደረገችኝ እኮ ነው ጋሼ እሺ አሁን ባለፈው ሰሞን እንደው ይረሱታል 8 አይነት ወጥ ሰርቻ አይደል እንደው ሁለቱን ድስት መጠጣርጋ እንደው ጁስ የጠጣችሁ ሻሽ እሱን ነገር አታስታውሺ በቃ ሌላውን ነገር ተናገሪ እኔን ጋሼ እንደው እህል ባሳደገ ደበኛ ነው እንዴ አያሳዝንም ዘሩ እባክህን ቶሎ እንጨርስ አለበለዚያ ልገባ ነው አዎ እኔም ጨጓራ እያስቸገረኝ ነው ቀልጠፍ አድርጉት እኮ ባል ጨጓራ ምክንያት እዚህ ተዘብዝፈልን ሁሉ ነው እንዴ ወይ በድምጽ ብቻ እንወስንና እኛ ምን እንገላለን ምንድነው ቀኑ ሙሉ እዚህ በማን ጨጓራ ማን ሊወስን ወይ እናንተ ምን አስጨነቃችሁ እኔ ከበደኝ አላልኳችሁ ጉድ እኮ ነው የትርፌ ጨጓራ ግን ስንት ኪሎ ይሆናል ግድ የለህም በዚያ ያሳስብ ደግሞ ይሄ ጉዳይ አሳስቦ እዛው 10ኛ ክፍል እንዳያቆይ ብቻዬን ከስርፍ ቀበቀር ገዝልኝሽ አታስቡ ንቅንቅ ሳለን ወጥሬ ነው የሚይዘው አበጀ በዝዬ በደንብ አድርገህ ወጥር ማዋጥረን ታላግዛለሁ አይዞህ ደግሞ አፈር ለሚበላው ጉልበት ጋሽታ ይሄ ጭንቅላት እንጂ ጉልበት አይጠይቅም አይ የልጅ ነገር ሆኖብሽ ነው እንጂ እኔስ በቅንጭላቴ ሲሆን ወጥር ያቀተኛል እንዴ አዋጥራለሁ አይዞህ የምን መገልፈጥ ነው አንቺ ይሄ ወደ ከጋጣጋ ማለቱን ብታቆም ይሻልሻል በኋላ እንቅልፍ ነው የሚያጋባብሽ ደረጎሽ አረ እንኳን አያችሁልኝ ጋሼ እኔም እኮ ወዲፍ ጆብዬ እንጂ ነገረ ስራቸው ምንም አላማረኝም እንደው በሚሰሩት ነገር ስናደድ ንዴቴን ላብርድ እያልኩ ነው ጥሬውንም ቆሎውንም ዳቦንም እየቆረጠምኩ እንዲጨጓራ ይሰፍቶ ይቀርው ዘሩ ቀለጠ እናንተ እኔ የትርፌ ጨጓራ የቴጀ ላስጠብብላለሁ ለካ በጃዙር እናንተ ሁለታችሁ ናችሁ እየለጠጣችሁ ያሰፋችሁት አረ ተውኝ ጋሼ እንዴ ሲፈጥረው ብርግድ ብሎ የተፈጠረውን ጨጓራ እኔ ምን ብዬ ነው የማሰፋው ወጓን ስጠርኩ እቺ ወገኛ አንቺ እኔ ነኝ ወገኛ አዋንቺ ነፋት ብትይሻለሽ እንጂ ነው ማንዳ ነው ያለው አርፈሽ ብትቀመጭ ይሻልሽ ያንቺ ማን በነገርሽ እቺ ኦ ማይ ጋድ ያቺ እኔ ተተወኛ አንድ ነገር በሉኝ እኔ ኦ ማይ ጋድ ነው ሰደም ወለ ማውቅ ኦ ማይ ጋድ እኮ ማለት እሺ ወይኔ ጉድ አባበት አንቺ ግን ምን አጥፍሽ ልቀማጥቆ ይሻላል አንቺ ከዚህ ነገር አለሽ ጨጓራሽ ያገባሽ ለጨጓራ እቺ ነገር ጨጓራ አሰፋቸው ይሄ ቤት ዳቦ እንደ ማፊ ወይኔ ጉዴ መልቲ ሲስተም ሆነ እንዴት መፎከራም ማስፈራሪያም ሆነ እንዴ ጋሼ አቃጠለች እንኳን ጨጓራ ተቃጠለ አንቺ ምትቃጠያለሽ እኔ ነኝ እንጂ የተቃጠልኩት ወይ እነዚህ የተባሉት ዶክተሮች መጥተው ወዲያ ቆርጠው በገላገሉኝ ምን እንትላለች አንገትሽ ልበልሽ እሱ ይሻለኛል ከጨጓራ ይሻለኛል ኧረ የሚያነከት ነገር ከት ያርግሽ እንዴ ጋሼ መተከፌ መቆዝኔ